የመን በተለይ ከ1980ዎቹ ጀምሮ በኢኮኖሚም ሆነ በተለያዩ ዘርፎች በእጅጉ እየጠነከረች የመጣች ሀገር ነበረች። የሕዝቧ ንቃተ ሕሊናና የሀገርነት መዋቅሮቿም በጠንካራ መሠረት ላይ የቆሙ ነበሩ። የየመን እንዲህ መጠንከር ግን ለእነ አሜሪካና ለእነ እስራኤል እንዲሁም ከጎኗ ላለችው ለባላንጣዋ ሳውዲ ሰላም የሚሰጥ አልነበረም። ይህን ተከትሎም ታዲያ አፍሪካውያኑን ሴኔጋልና ሱዳንን ጨምሮ 12 ሀገራት በጋራ ባሰማሩት ጦር ሰራዊት መከራን ያዘንቡባት ጀመር። ይህን ሁሉ ዘመን ሳይታክቱ ቢያጋዩዋትም የመን ግን አሁንም ሀገርነቷ አላበቃም። አሁንም መንግሥት አልባ ሀገር አልሆነችም። እርግጥ ነው በርካታ ማራኪ ቅርሶቿ ወድመዋል። ከ1.5 ሚሊዮን በላይ ሕዝቧም ለሞት ተዳርጓል። የመን ግን አሁንም እንደ ሀገር ለሚሰነዘርባት ጥቃት ምላሾችን እየሰጠች ነው። በተለይ ሰሞኑን አሜሪካና እስራኤል መጠነ ሰፊ ዘመቻን መጀመራቸው ተከትሎ የመን የእስራኤል ከተሞች ላይ የሚሳኤል ጥቃቶችን በመሰንዘር የአጸፋ ምላሾችን እየሰጠች ነው። ለመሆኑ እየተጋጋለ የመጣው የመንን የማውደም ይህ ተግባር መቼ ይሆን የሚቆመው? የመንስ የመጨረሻ የተባለውን ቃታዋን መቼ ይሆን የምትስበው? እነዛ ጥንታዊና ማራኪ የሆኑ መስህቦቿስ መጨረሻቸው ምን ይሆን? Tonight, Israel has once again expanded its military operations here in the Middle East by bombing targets in Yemen. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በርካታ ሀገራት ላለፉት 20 ዓመታት ያለመታከት ስለደበደቧትና ዛሬም አልሞት ባይ ተጋዳይ ሆና እየተፋለመች ስላለችው የመን እናወጋችኋለን። የአረቦች ባህል የተወለደባት ማኅፀን በመባል የምትታወቀው የጥንታዊ ታሪክ ባለቤቷ የመን የአፍሪካ የእስያና የአረቡ ዓለም መስቀለኛ መንገድ ላይ የምትገኝ አገር ናት። የመን ከፍተኛ ስትራቴጂካዊ ጥቅም ካለው ግዛቷ በተጨማሪ ጥንታዊ የሆኑ ስልጣኔዎች መገኛና በዩኔስኮ ዕውቅና የተሰጣቸው የበርካታ ቅርሶች ባለቤት ናት። የመን በቀደመው ጊዜ እጅግ ሞቅ ያለ የንግድ መዳረሻና አስደማሚ የኪነ ሕንፃ ጥበብ የሚንጸባረቅባት ሀገር ስትሆን ከአፍሪካ ደግሞ በተለይ ከኢትዮጵያ ጋር በርካታ ታሪካዊና ባህላዊ እሴቶችን ትጋራለች። ከቀጠናው ሀገራት በስልጣኔና በጥበብ ቀዳሚ የነበረችው የመን በ1990ዎቹ የነበራት ገጽታና ውበት፣ ማራኪዎቹ ከተሞቿ፣ የመንፈስ ምግብ የሚሆነው ሰላማዊ አየሯ፣ የሰለጠነ የተማረና በሥነ ምግባር የጎለበተ የነበረው ሕዝቧ፣ የዓለም ቱሪስቶች መዳረሻ የነበሩት የባህር ዳርቻዎቿ በአግራሞት የሚያሰምጡ ነበሩ። ሀገሪቷ ሰላም ሆና በ1990ዎቹ በነበረችበት በዚያ አቋሟ ብትዘልቅ ኖሮ ዛሬ ላይ የትና የት ልትደርስ ትችል እንደነበር ለማወቅ ብዙ መመራመር አያስፈልግም። የየመን ሕዝብ ወደ 35 ሚሊዮን የሚጠጋ ሲሆን በርካታ ዜጎቹ አረቦች፣ የአገሪቷ ዋና ሃይማኖት ደግሞ እስልምና ነው። የመን የአረብ ሊግ፣ የተባበሩት መንግስታት ድርጅት እንዲሁም የእስላማዊ ኢኮኖሚ ትብብር ድርጅቶች አባል ስትሆን 120 ሀገራትን የሚያካትተው ወገንተኛ ያልሆኑ የገለልተኛ ሀገራት ኅብረትም አባል ናት። የመን የ7000 ዓመት ታሪክ እንዳላት የሚገመት ሲሆን ልክ እንደ ሌሎቹ ሀገራት ሁሉ የተለያዩ ስርወ መንግስታት ተፈራርቀው ያስተዳደሯት ሀገር ናት። የመን በ1961 ሪፐብሊክ ከመሆኗ በፊት በኦቶማኖችና በእንግሊዞች ቀኝ አገዛዝ ለሁለት ተከፍላ ቆይታለች። የመን በቲያትርና በሥነ ጽሑፍም ለአረቡ ዓለም ባህልና ዕውቀት መዳበር ከፍተኛ አስተዋጽኦን አበርክታለች። የመን እንደ ሀገር ከተዋሃደች ጀምሮ ኢኮኖሚዋ በነዳጅ ከከበሩት ጎረቤቶቿ ትንሽ አነስ ያለ ቢሆንም ከቀሪዎቹ የዓለም ሀገራት ኢኮኖሚ አንጻር ግን ጠንካራ ሊባል የሚችል ነበር። ሀገሪቷ ምንም እንኳን በአንድ ወቅት የእስልምና መቀመጫና የአረብ ባሕረ ሰላጤ የእውቀት መናኸሪያ የነበረች ብትሆንም አሁን ላይ ወቅቱን እየጠበቀ ከሚመጣው ዝናብ በላይ ሚሳኤሎች እየዘነቡባት ነው። ከሰና እስከ ዘቢድ ከተሞቿ በሙሉ
በጥንታዊ የሥነ ግንባታ ጥበብ የተሽቆጠቆጡ ዘመናዊዎቹ ከተሞቿ ወደር የለሾች ነበሩ። ከቀጠናው ሀገራት የተለየ የአኗኗር ዘይቤና የአስተዳደር ምህዳር የነበራት የመን ከ1980ዎቹ ጀምሮ በነዳጅ ከበለጸጉት የቀጠናው ሀገራት ጋር የማይተናነስ ኢኮኖሚን መገንባትና እድገትን ማስመዝገብ ችላለች። ይባስ ብሎ እንደ ግሪጎሮሳውያን የዘመን ቀመር በ1984 ከፍተኛ ክምችት ያለው የነዳጅ ሀብት በግዛቷ ተገኝቷል። ከዛማ የመን ለነዋሪዎቿ ገነት፣ ለቱሪስቶች ደግሞ ናፍቆት ሆነች። ከነዳጁ ግኝት በፊት በአስገራሚ የብልጽግና ግስጋሴዋ የተገረሙትና እንዴት ይህን ማሳካት ቻለች ብለው ሲያውጠነጥኑ የነበሩት ምዕራባውያኑ ነዳጁ ተገኘ ከተባለና በነዳጇም የበለጠ መመንደጓን ሲያዩ እች ባቄላ ካደረች የቀጠናው ኃያል መሆኗ አይቀርም አሉ። ከዋይት ሃውስ እስከ ቤኪንግሃም ሹማምንቶቻቸው እንቅልፋት ተዋደሩ። ከዛም አንድ መላ ዘየዱ። የዚህ መላ ዋናዎቹ ተዋናዮች ደግሞ እንደተለመደው እስራኤልና አሜሪካ ናቸው። ከዛም በ1998 የመን አንቺ የኛ አጋር ነሽና ከአልቃይዳ ጋር ያለብሽን ጦርነት እኛ እናግዝሽ ብለው ወደ የመን ጦር ሰራዊታቸውን አስገቡ። እነሱ በኤርፖርት ሲገቡ በጠረፋማው ድንበር በኩል ደግሞ እነሱና እስራኤሎች በጋራ የመሰረቱት አይሲስ የተባለው የአራጆች ቡድን ወደ ሀገሪቷ እንዲገባ አደረጉ። አሜሪካ ሰራዊቷን ከየመን ጦር ሰራዊት ጋር አሰልፋ ጦር መሳሪያዎቿን ደግሞ ለጦር ሰራዊቷና ለአይሲሶች እኩል አከፋፍላ ሀገሪቷን በሁለት አቅጣጫ ማውደሙን ጀመረች። ለወትሮም በጀግንነታቸው የማይታሙትና ታሪክም የሚመሰክርላቸው የመኖች እንኳን በና አይሲስ ሊበገሩ ቀርቶ ድምጥማጣቸውን አጠፉ። ከአይሲስ ጋር በተያያዘ ስሟ መነሳትም አቆመ። በዚህ ጊዜና አሜሪካ የባስ ጥርስ ነከሱባት። ከዛም አሜሪካና እንግሊዝን እንዲሁም የዘላለም ጠላቷንና ከሃዲዋን ሳውዲን ጨምሮ እስራኤል፣ አውስትራሊያ፣ ባህሬን፣ ካናዳ፣ ዴንማርክ፣ ሆላንድ፣ ኒውዚላንድና የአፍሪካዎቹ ሴኔጋልና ሱዳን ሳይቀሩ የጋራ ጦር ሰራዊት አቋቁመው የመንን በሳምንት 7 ቀን በዓመት 365 ቀን ከያቅጣጫው ያጋዩት ጀመር። Houthi militants in Yemen. The large-scale strikes came from air and surface platforms, including FA-18s and Royal Air Force Typhoons, in a joint operation with the UK. 12 ሀገራት ተጣምረው የሚደበድቧትና የሚያስደበድቧት የመን ግን ከጥንካሬዋ የተነሳ እስካሁን ሀገርነቷ አላከተመም። ዛሬም ያጸፋ ጥቃቶችን እስራኤልና ሳውዲ ላይ ትወስዳለች። ከ15 ቀናት በፊት ከመጋቢት 6 ቀን ጀምሮም ከአሜሪካው ሃሪ ቱርማን የጦር ቤዝ ወደ የመን የሚወነጨፉ የጦር ጀቶች የተለያዩ መጠን ያላቸው ሚሳኤሎችን የመን ላይ ማዝነብ ጀምረዋል። ቀጠናውን ሙሉ ለሙሉ ካላወደምኩኝ ብላ የተነሳችውና በእነ አሜሪካና በእነ እንግሊዝ የጦር መሳሪያ እንደ አስቤዛ በየወሩ የሚሰፈርላት እስራኤል ደግሞ ከሐምሌ 20 2024 ጀምሮ እስካሁን ያለማቋረጥ የመንን እየደበደበች ነው። በቀላሉ እጅ የማትሰጠው የመንም ለእስራኤል በየቀኑ ያጸፋ ምላሽን እየሰጠች ነው። ከየመንና ከሁቲዎች በሚሰነዘሩ የሚሳኤል ጥቃቶች የተነሳም ቴልአቪቭ እና በርካታ የሀገሪቷ ከተሞች ላይ የአደጋ ሳይረን 24 ሰዓት ያለማቋረጥ መጮህ ጀምሯል። በቴልአቪቭ ሰማይ ላይ በየቀኑ ጥቋቁር ጭሶችን መመልከትም የተለመደ እየሆነ መጥቷል። አስራ ሁለቱ ሀገራት በቀጥታና በተዘዋዋሪ የመን ላይ ከ20 ዓመታት በላይ እየፈጸሙት ባለው ድብደባ እስካሁን በትንሹ ከ1,500,000 በላይ ሰዎች ሞተዋል። ከዛ በላይ የሚሆኑት ደግሞ ተሰደዋል። የሚገርመው እስራኤል አንድም ቀን ያለ አሜሪካ እርዳታ ብቻዋን ከማንም ጋር ተዋግታ አታውቅም ያሉት አሜሪካዊው የፖለቲካ ምሁር ጄፍሪ ሳች ከኢራቅና ከአፍጋኒስታን ጀምሮ ሊቢያና ሶሪያን አካሎ ፍልስጤምን አውድሞ አሁን የመን የደረሰው ይህ የጦርነት ድግስና የንጹሐን ፍጅት የተቀነባበረውና መጀመሪያ ላይ የተጠነሰሰው በቤንጃሚን ኔታንያሁ ነው ብለዋል። The truth is that Netanyahu said in 1996 in a book called Fighting Terrorism, he laid out the whole plan. Usually when there are terrible plans, they don't hide them. እውነታውን መነጋገር ካስፈለገ ሽብርተኝነትን መዋጋት በሚለው ቤንያሚን ኔታንያሁ በ1996 ባሳተመው መጽሐፍ ላይ አሁን የምናያቸውን ጦርነቶችና እልቂቶች በሙሉ ጽፏቸው ነበር።
በዓለማችን የለየላቸው አምባገነኖችና አረመኔዎች ሊፈጽሙ ያሰቡትን ቀውስ አስቀድመው በመጽሐፍ መጻፋቸው የተለመደ ነው። በወቅቱ ኔታንያሁ ያንን ለመጻፍ ያነሳሳኝ እስራኤልን ለዘላለም እንዴት ከስጋት ነፃ ማድረግ ይቻላል ከሚለው አንጻር ነው ብሎ ነበር። በአመቱ በ1997 ደግሞ ብሪዤንስኪ አሜሪካንን የዓለም ሀያልነቷን በዘላቂነት የሚያጸና መጽሐፍን ጽፎ ነበር። እነዚህ መጽሐፍትን ስታነቡ አሁን እየተከናወነ ያለው ፍጅት በዛ ጊዜ ተጽፎ እንደነበር ታረጋግጣላችሁ። ከዚህ አንጻር መረዳት የሚቻለው ይህ አሁን እነዚህ ሀገራት እያደረሱት ያለው እልቂት ለበርካታ ዓመታት የታቀደበትና እየተዘጋጁበት የቆዩት ጉዳይ እንደሆነ ነው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በአሁኑ ሰዓት በየመን ላይ እየደረሰ ያለው አሰቃቂ ድብደባ ከወዲሁ የበርካቶችን ነፍስ እየቀጠፈ ሀገሪቷንም ዶግ አመድ እያደረገ ነው። የረመዳን ጾምን እየጾሙ በሚሳኤል እያለቁ ላሉት የመናውያኑም የኢራቅ መንግስት የ3 ቀን ብሔራዊ ሐዘን አውጇል። የሀገሪቷ ባንዲራም በሁሉም የሀገሪቷ ግዛቶች ዝቅ ብሎ እንዲውለበለብ ተደርጓል። በተቃራኒው ሳውዲ አረቢያና ባህሬን ልክ እንደነሱ ሁሉ የጾም ወቅት ላይ ያሉ የመናውያኑን ነገ ላይ ለነሱም ከማይመለሱ ጠላቶች ጋር አብረው መደብደባቸውና ማስደብደባቸው በበርካቶች ዘንድ እንዲነቀፉ አድርጓል። በዚህ ዙሪያ አስተያየቱን የሰጠውና በድፍረት ያመነበትን ነገር በመናገር የሚታወቀው ሉቅማን ቀደም ሲል የነ ፍልስጤም አሁን ደግሞ የየመኖች ስቃይ የአረብ ሀገራት ምን ያህል ደካማና ህሊና ቢስ በሆኑ መንግስታት ስር እንደሚተዳደሩ በተግባር የሚያረጋግጥ ነው ብሏል። This is Gaza, this is Yemen, and over the past few days they've been getting absolutely decimated. One by an occupying entity who's so small you can barely see it on the map. እንደምታዩት ፍልስጤም አነስ ያለች ናት። የመን ደግሞ በዓለም ካርታው ላይ በደንብ የምትታይ ናት። የሚገርመው ግን ሁለቱንም ሀገራትና ሌሎችም የቀጠናው ሀገራትን እያወደመች ያለችው እስራኤል በካርታው ላይ ጭራሽ ልትታይ የሚያስችል ስፋት የላትም። እንደምታዩት ደግሞ የተከበበችው በአረብ ሀገራት ነው። የአረብ ሀገራት ቀጠና ደግሞ ሰፊ ነው። እነዚህ ሁሉም የአረብ ሀገራት ተመሳሳይ ቋንቋ፣ ተመሳሳይ ጽሑፍ፣ ተመሳሳይ ሃይማኖትና ባህልን ነው የሚጋሩት። ግን በየሀገሩ ያሉ መንግስታት በሙሉ ጥቅመኛና ደካማ ስለሆኑ ከጎናቸው ካሉት ወንድሞቻቸው ይልቅ ከጠላቶቻቸው ጋር ነው የሚያብሩት። ለቀጠናው ሀገራት ተቆርቋሪ የነበሩት እነ ሳዳምና አልአሳድ አሁን የሉም። ብቸኛው ዛሬም ድረስ ከቀጠናው ግፉአኖች ጎን የሚታገሉት ኢራናውያን ብቻ ናቸው። ከሃይማኖት እስከ ቋንቋ አንድ የሆነ ማህበረሰብ መረዳዳት ሲገባው ከሩቅ ለሚመጣ ጠላት ወግኑና ከነርሱ ጋር አብሮ ወንድሙን የሚወጋ ከሆነ የቀጠናው ሀገራት መጨረሻ ከባድ ነው የሚሆነው። እነ ሳውዲና ባህሬን የነ አሜሪካና የነ እስራኤል አፈሙዝ ነገ ወደ እነሱ እንደሚዞር እስካሁን አለማወቃቸው ደግሞ ይገርማል። ባለፉት 9 ቀናት ያለማቋረጥ ሚሳኤል እየዘነበባት ያለችው የመን በአሜሪካ ብቻ እንኳን በአንድ ቀን ውስጥ ከ8 ጊዜ በላይ በሚሳኤሎች ትደበደባለች። ሕፃናት፣ ታዳጊዎች፣ ሴቶችና አዛውንቶችም ባልበላ አንጀታቸው እንደ ማለዳ ጤዛ እየረገፉ ነው። ይህን ተከትሎም የየመን ጦር ሰራዊት አዛዥ በፍጹም ይንበረከኩልናል ብላችሁ እንዳታስቡ ብለው መግለጫ አውጥተዋል። አሁን ላይ የቀናት ጉዳይ ነው እንጂ ነገሮች በዚሁ ከቀጠሉ የመን የመጨረሻ ቃተዋን መሳቧ አይቀርም። የመን የመጨረሻ ቃተዋን ከሳበች ደግሞ እንግሊዝን ጨምሮ የአውሮፓውያኑ ዕጣ ፈንታ አጣብቂኝ ውስጥ ይገባል ተብሏል። የየመን የመጨረሻ ቃታ የተባለው ደግሞ የአውሮፓ ሀገራት ግዙፍ የንግድ መርከቦች እንደ ልብ የሚዘዋወሩበትና ምርትና ሸቀጦቻቸውን ለእስያ ሀገራት እንዳሻቸው የሚያቀርቡበት ቀይ ባህር ግርጌ ላይ የሚገኘው ባቤል መንደብ ነው። የመን ይህን የመርከቦች መተላለፊያ ስፍራ ዶግ አመድ ካደረገችው ደግሞ አውሮፓውያኑ አስከፊ ምጥ ውስጥ እንደሚገቡና እንደ ሀገር ያላቸው ሚዛን ሙሉ ለሙሉ መናጋቱ አይቀሬ ነው ተብሏል። يتحمل المعتدي الأمريكي كافة التداعيات جراء عسكرة البحر الأحمر وتوسيع دائرة المواجهة. በነገራችን ላይ የመን እዚህ የጦርነት አዙሪት ውስጥ ከመዘፈቋ በፊት
የሀገሪቱ ዓመታዊ ገቢ 66 ቢሊዮን ዶላር ሲሆን የነፍስ ወከፍ ገቢዋ ደግሞ $2500 ነበር። ዋነኛው የሀገሪቷ የኢኮኖሚ ምንጭ ኤክስፖርት የምታደርገው ነዳጅ ሲሆን የዓሳ ምርት፣ የቁም ከብትና የወተት ውጤቶችም ተጠቃሽ ናቸው። የመን በርካታ ሀገር በቀል የሆኑ ባህላዊ መገለጫዎች አሏት። እንደ ሀገር ያላትን ጀግንነት የሚያንጸባርቁ በርካታ ነገሮችንም ይዛለች። ከሁሉም በላይ አስደማሚ የሆኑት ጥንታዊዎቹ የሥነ ሕንፃ ጥበቦቿ ናቸው። የመን በአረቡ ዓለም የፎቅ ቤቶችን በማስተዋወቁ ረገድ ቀዳሚ ሀገር ናት። በርከት የሚሉት እነዚህ ፎቅ ቤቶች ደግሞ የተገነቡት ሙሉ በሙሉ ከጭቃ መሆኑ የሀገሪቷን የሥነ ሕንፃ ጥበብ አስደናቂ ያደርገዋል። የተቀሩት የየመን ፎቅ ቤቶች የተገነቡት ደግሞ ከሸክላ ነው። የመን ውስጥ ካሉ ግንባታዎች ዕድሜ ጠገብ የሆነውና ከወጥ ድንጋይና ከጭቃ እንደተገነባ የሚናገርለት ሀገራት አልዓልሚን በሚባለው ስፍራ የሚገኘው መኖሪያ ቤት ነው። ይህ መኖሪያ ቤት በ14ኛው ክፍለ ዘመን የተገነባ ነው። የሀገሪቷ ተፈጥሯዊና ባህላዊ መስህቦች ከሆኑት መሃል አራቱ የዓለም ቅርሶች በመሆን ዕውቅና ተሰጥቷቸዋል። ከነዚህ አራቱ መስህቦችም በወዲ ሂድራ ማውንት የሚገኘው አሮጌው የግድግዳ ከተማ አንዱ ነው። በ1982 በዩኔስኮ በቅርስነት የተመዘገበው ይህ የግድግዳ ከተማ የበረሃው ማንሃተን የሚል ቅጽል ስም ወጥቶለታል። ምክንያቱ ደግሞ በውስጡ በርካታ ሰማይ ጠቀስ ሕንፃዎች ስላሉ ነው። ይህ የግድግዳ ከተማ የቀድሞ ዘመንን የከተማ ፕላን በሚገባ የሚያሳይ ነው። ሁለተኛዋ የዓለም ቅርስ የሰና አሮጌ ከተማ ናት። ከተማዋ ከ15ኛው ክፍለ ዘመን በፊት የተቆረቆረች ሲሆን በ2000 ሜትር ከፍታ ላይ ነው የምትገኘው። ዩኔስኮ ይህችን ከተማ በቅርስነት የመዘገባት በ1986 ነው። ሰና በ17ኛው ክፍለ ዘመን የእስልምና ማዕከል የነበረች ሲሆን በውስጡ 13 መስጊዶችና 14 ሐማማዎች እንዲሁም ከ11ኛው ክፍለ ዘመን ጀምሮ የነበሩ 6000 ቤቶች አሉባት። ወደ ቀይ ባህር ጠጋ ሲባል የምትገኘው ዘቢድ የምትባለው ታሪካዊ ከተማም በዩኔስኮ በ1993 ዕውቅና የተሰጣት ከተማ ናት። ከ13ኛው እስከ 15ኛው ክፍለ ዘመን የየመን ዋና ከተማ የነበረችው ዘቢድ በውስጧ ባሉት ዩኒቨርሲቲዎች ምክንያት ዋነኛ የእውቀት ምንጭ ሆና ያገለገለች ታሪካዊ ከተማ ናት። ከተማዋ አሁን ላይ ዋና የቅሪተ አካል መመራመሪያ ማዕከል ሆናለች። ከየመን መስህቦች የዓለም አቀፍ ቅርስነትን በቅርቡ የተቀላቀለችው ስኮትራ አርችፔላጎ የምትባለው ደሴት ናት። በ13ኛው ክፍለ ዘመን በማርኮ ፖሎ የተጠቀሰችውና ከዋናው የየመን ክፍል በርቀት ተለይታ የምትገኘው ይቺ ደሴት የደሴቶች ስብስብ ስትሆን በውስጡ 4 ደሴቶችና 2 ድንጋያማ ወሽመጦች አሏት። በዚህ ቦታ እጅግ በርካታ የፍጥረታት ዝርያዎች ያሉ ሲሆን የትም ታይተው የማይታወቁ የተክልና ተሳቢ የሆኑ እጅግ በርካታ የቀንድ አውጣ ዝርያዎችም ይገኛሉ። ከዚህ ደሴት ውጭ የትም የማይገኙ በርካታ የአዕዋፋትና የዓሣ ዝርያዎችም አሉ። አሁን ላይ የመን በገጠማት የወራሪዎች የጦር ውርጅብኝ ፍዳዋን እያየች ሲሆን ማራኪ የሆኑት እነዚህ በርካታ ቅርሶቿም የመውደም አደጋ አንዣቦባቸዋል። ውድ የመሿለኪያ ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ